እንግዲህ የተወደዳችሁ ቤተሰቦች እንግሊዘኛ ለመናገር ትንሽ ነገሮች ብቻ ነው የሚያስፈልጓችሁ። ሁሌም እንደምላችሁ እንግሊዘኛ ለመናገር ሳብጀክት ያስፈልጋችኋል፣ ቨርብ ያስፈልጋችኋል። ከዛ ውጭ ያለው የእናንተ ምርጫ ነው የሚሆነው ማለት ነው። አንዳንዴ በቀላሉ ቀስ እያደረጋችሁ የገባችሁበት ነገር እየረዘመ ቢሄድ ችግር የለውም። ግን እንደ መግቢያ ክሉ ለማግኘት እንግሊዘኛን በቀላሉ ብዙ ነገሮችን ማለት ትችላላችሁ። ሁለት ነገሮችን እንትን ብላችሁ ማለት ተጠቅማችሁ ማለት ነው። ግን ሳብጀክት እና ቨርብ ምን እንደሆነ መጀመሪያ ማወቅ አለብን። እንግዲህ ሁለት ነገር ያስፈልጋል ብያችኋለሁ። በትንሹ ሳብጀክት እና ቨርብ። ሳብጀክት ግን ምንድን ነው? ሳብጀክት ማለት የአረፍተ ነገሩ ባለቤት ማለት ነው። አረፍተ ነገር ምን ማለት ነው? አንድን ሙሉ ሐሳብ ማስተላለፍ የሚችል የቃላት ስብስብ ነው አይደለ? አረፍተ ነገር ብንለው። ስለዚህ እሱን የሱ ባለቤት ማለት ነው። ለምሳሌ ጠጣሁ ብል ማንን? እኔ ነኝ። ጠጣህ ካልኩኝ ማን ነው? አንተ ነህ። ጠጡ ካልኩኝ እነማን ናቸው? እነሱ ናቸው። አያችሁ፣ የአረፍተ ነገሩ ባለቤት ሳብጀክት ይባላል ማለት ነው። ከዛ ደግሞ ድርጅቱ ያ ሰውዬ የሚያደርገው ነገር ደግሞ ምን ይባላል? ቨርብ ወይ ደግሞ ግስ እንለዋለን ማለት ነው። ስለዚህ እነሱን ደግሞ በጣም ኮመን ሁሌ በቀን ውስጥ አንድም ቀን ሳንጠቀማቸው ማኑላቸው ኮመን የሆኑ ቃላቶችን ይዤ መጥቻለሁ ማለት ነው። የመጀመሪያው ኢት መብላት ማለት ነው። እንደውም ሳንበላ አንውልም። በቀን ቢያንስ 2-3 ሳንበላ አንውልም። ሶ መብላትን እንጠቀመዋለን ማለት ነው። ከዛ ድሪንክ መጠጣትን እንጠቀመዋለን። ከዛ ስፒክ ምንድነው? ስፒክ መናገር በቀን ተቀን ሳንፈጽመው አንውልም። ስሊፕ መተኛት 4 ስሊፕ መተኛት። ወክ መጓዝ 5። ስለዚህ እነዚህን 5 ቃላቶች በጣም ድብን አድርጌ አሳያችኋለሁ ማለት ነው። ስለዚህ እነዚህ ድርጅቶቻችን ናቸው። ማንም እኔም አንተም እነሱም እሷም እሱም ማድረግ የሚችሏቸው ስራዎች ናቸው ማለት ነው። በጣም ጥሩ። ስለዚህ አሁን እዚህ ላይ እነዚህን ቀላል ነገሮች ማትረሷቸውን ነገሮች ተጠቅመን እንዴት ነው እንደፈለግን መጠቀም የምንችለው የሚለውን አሁን ደግሞ እነዚህ ቨርቦች ናቸው አልኳቸው፣ ድርጅቶች ስራዎች ናቸው አይደል? እነዚህ አሁን ደግሞ አድራጊዎችን እንለያለን። አድራጊዎች እንግዲህ በእንግሊዝኛ ወደ 7 አካባቢ ብቻ ናቸው። እነሱ አይ፣ ዊ፣ ዩ፣ ሺ፣ ሂ፣ ኢት እና ዘይ ስንት ናቸው? 1 2 3 4 5 6 7። በጣም ጥሩ። ኦኬ። ስለዚህ አሁን እነዚህን ነው የምትይዙ። አሁን እዚህ ውጭ ያሉት ስሞች ናቸው። ለምሳሌ አበበ ሊኖር ይችላል፣ ከበደ፣ እስጢፋኖስ ምናምን ሊኖር ይችላል። ግን እነዚህ ለምሳሌ አበበና ከበደ እነማን ናቸው? እነሱ ዘይ ናቸው ማለት ነው። ፋጡማ ምንድናት? ሺ ነች። አንተ ምንድነህ? ዩ ነህ። አንቺ ምንድነሽ? ዩ ነሽ። እናንተ ምንድናችሁ? ዩ ናችሁ። ስለዚህ ዩ አንተ፣ አንቺ፣ እናንተ ማለት ነው። ዊ ምንድነው? እኛ ማለት ነው። እኛ ነን። ስለዚህ አንተና እኔ ምንድነን? ዩ ነን፣ ዊ ነን ማለት ነው። አይ ማለት ደግሞ እኔ ነኝ። ስለዚህ ሰዎችን በስማቸውም ሆነ ብንጠራቸው በእነዚህ ፕሮናውኖች አዝ ሳብጀክት ወይም ደግሞ አድራጊ የሚሆኑት እነዚህ ናቸው ማለት ነው። እነዚህ ምንም አማራጭ የላችሁም። አይም ሶሪ። እነዚህን በደንብ ሸምድዱ። እነዚህ ትይዛላችሁ። ከዛ ደግሞ እነዚህ አግሪመንት አላቸው ከነዚህ ጋር። ለምሳሌ እየመሰረቱ ካሳያችኋለሁ። ለምሳሌ እኔ እበላለሁ። ሁሌም ቢሆን እኔ እበላለሁ። እንጀራ እየበላሁ ነው የምኖረው እኔ ሰው ስለሆንኩ ማለት ነው። ስለዚህ እበላለሁ ለማለት ምን እላለሁ? አይ ኢት እላለሁ። አይ ኢት ሳብጀክት ምንድነው? ለምሳሌ እበላለሁ በሚለው ውስጥ ማን አለ? እኔ ያለው። ምን ማለት ነው? እበላለሁ የሚለው ላይ በአማርኛ አንድ ነው አይደለ? ግን ኢምቤደድ አለ ከውስጥ ስለገባ ነው። እበላለሁ በሚለው ውስጥ እኔ የምትለዋ አለች። እዚህ ላይ ግን ኢት ከሚለው ውስጥ እኔን ማስገባት አልችልም። የግድ አይን መጠቀም ይኖርብኛል ማለት ነው። ለዛ ነው። ኦኬ። እበላለሁ ወይ ደግሞ ነገ እበላዋለሁ ካልኩስ፣ ነገ እበላዋለሁ ካልኩ ደግሞ ማለት ከፈለኩኝ ደግሞ አይ እቺ ለነገ በምትሆን ጊዜ አይ ዊል ኢት ምንን ተጠቀምኩኝ? እበላዋለሁ። እቅዴን ወደፊት ላደርገው ያሰብኩትን ነገር ለመናገር ትንቢታዊ የሆኑ ሐሳቦችን ለመናገር አይ ዊል ኢት ነው የምለው ማለት ነው። እበላዋለሁ እበላዋለሁ ለማለት ነው። አይ ዊል
ኤት እንላለን። ከዛ ደግሞ በልቼዋለሁ ካልኩስ ትላንትና በልቼዋለሁ ካልኩስ ያለፈ ከሆነ ማለት ነው። ያለፈ ከሆነ ደግሞ ይችን መቀየር አለብኝ፣ ያለፈ ማድረግ አለብኝ ማለት ነው። ያለፈ ሲሆን ለምሳሌ አማርኛ እበላዋለሁ ስንልም እበላለሁ ስንልም በልቻለሁ ስንልም ቃሉ እየተሳሰረ ነው። በእንግሊዝኛ ደግሞ ያለፈ የሚመጣ እበላለሁ ወይ ደግሞ እበላዋለሁ ብለን ወደፊት ሐሳባችን ስንናገር ዊልን እንጠቀማታለን። ይችን አደራ በደንብ በትኩረት ተመልከቱ። ዊል ነች እንጂ ከይህኛው አይ ኢት እና አይ ኢት ተመሳሳይ ነው። ይቺ ከመሃል ስለገባች ግን ወደፊት መሆኑን በዚያ ማሳወቅ እችላለሁ ማለት ነው። ከዛ ደግሞ በልቼ ከሆነ ግን ኦልሬዲ ትላንትና በልቼ ከሆነ ደግሞ አይ ኤት ነው የሚባለው። በልቻለሁ በልቻለሁ ትላላችሁ ማለት ነው። አሁን በአማርኛ ሁሉም ቃሎች አንድ ናቸው። እበላለሁ፣ እበላዋለሁ፣ በልቻለሁ አንዳንድ ናቸው። ግን ለምሳሌ በልቻለሁ የሚለው አንደኛ እኔ መሆኔን ያሳያል፣ ሁለተኛ ያለፈ መሆኑን ያሳያል፣ ሶስተኛ ቨርቡ ራሱ በልቻለሁ የሚለው ቃል መሆኑን ያሳያል። ስለዚህ አንዱ ቃል ሶስቱን የእንግሊዘኛውን ስራ ሶስቱን ያመለክትልኛል ማለት ነው። ይህም ቢሆን እበላዋለሁ የሚለው አንደኛ እኔ መሆኔን ይናገራል። ሳብጀክቱ አድራጊው እኔ መሆኔን ነው። ሌላኛው ቃሉ ራሱ መብላት መሆኑን ይነግረኛል። ከዛ ደግሞ ትንቢታዊ መሆኑንም እበላዋለሁ የሚለው ወደፊት መሆኑንም ያሳይልኛል ማለት ነው። ስለዚህ በአማርኛ ሶስቱን ነገር በአንድ ላይ ማግኘት እንችላለን። ምኑን? ይሄ ጊዜው መቼ እንደሆነ፣ አድራጊው ማን እንደሆነ እና ቃሉ ይሄ ግሱ ማን እንደሆነ አብረን አንድ ላይ ነው የምናገኘው። በእንግሊዝኛ ሲሆን ግን እንደዛ አይደለም። ይሄ አሁን አይ ኢት የሚለው አሁናዊ ይሄ ፐርማነንት የሆነ ነገር ሁሌ የሚሆን ነገር ከሆነ ጊዜው ሁለንተናን ሸፍኖ ያሳይልኛል። ኢት የምትለዋ ሁልጊዜ የምትለዋ ያሳይልኛል። እበላለሁ የሚለውን ታሳይልኛለች ብቻዋን ከሆነች ማለት ነው። ለወደፊት የምታመለክትልኝ ዊል ናት። ዊል ያለፈ መሆኑን የምታመለክትልኝ ይቺ ቨርብቱ አሁን እቺ ላይ ትለያለች። ኢት ነው የምትል፣ እቺ ግን ኤት ነው የምትል። ስለዚህ ልዩነቷ የተወሰነ ስላይት ዲፍረንስ አላት። ግን አብዛኞቹ ግን ዲፍረንስ የላቸውም። ሌሎች አሁን በእንግሊዝኛ እንደዚህ ለማርባት ማለት ነው በቀላሉ ኢሬጉላር የሚባሉ አሉ፣ ሪጉላር የሚባላሉ። አጋጣሚ ይቺ ኮመን ስለሆነች ነው እንጂ አብዛኞቹ እንትን ናቸው። በቀላሉ ኢዲ ብቻ ጨምራችሁባቸው እንትን ማለት ትችላላችሁ ማለት ነው። ለምሳሌ ወክ የሚለው ላይ እናያለን። ቆይ በደንብ እንዲገባችሁ ወክ የሚለው እንዴት ወደ ያለፈም ወደሚመጣም ያሁናዊም አድርገን እንዴት እንደምንናገር እናየዋለን ማለት ነው፣ እያንዳንዱ ስለምናያቸው። ስለዚህ ቢያንስ ስለ አንድ ነገር በሶስት መንገዶችን ማወቅ አለባችሁ። ይምሬን ነው። በዛሬ ትምህርት ይችን ወስዳችሁባት ተጠቅማችሁባት ተደስታችሁ ማየት ፈልጋለሁ። በቃ ይህን ደግሞ አንድ ቃል ምገባላችሁ ነገር ይህን ከተረዳችሁት ሌላ ማንኛውም እንግሊዘኛ ይሄ ነው። በቃ ይሄ ነው። ምናልባት ኮምፕሊኬትድ የሆነ የሚሄድበት መንገድ አለ። ነገር ግን ይህኛውን በደንብ ከተረዳችሁት ያኛው በጣም ቀላል ነው። የሚገርማችሁ ያው ገና እዚህ ላይ መግቢያው ላይ ነው እንጂ ሐሳቡ ራሱ ምን ማለት ነው የሚለው የሚያስጨንቃችሁ ከትንሽ ቆይታ በኋላ በጣም ቀላል እየሆነ አንዱ ሌላውን እያብራራላችሁ እየቀለለላችሁ ይሄዳል ማለት ነው። ኦኬ። ስለዚህ አሁን ለሌሎችም እንጠቀመዋለን። ምንድነው ያለው? አሁን በሌላ ለምሳሌ ዊ የሚለውን እንመልከት። ዊ የሚለውን እንመልከት። ዊ ማለት ይሄን እንጠቀምና አሁን ድሪንክ በሚለው ነው ማሳያችሁ። ድሪንክ በሚለው ማለት ነው። ኦኬ ዊ ድሪንክ እንላለን። ምን ማለት ነው? እኛ እንጠጣለን። ሁሌም ያው ሰው ስለሆነ እኛ እንጠጣለና ይሄ አይነት ነገሮች ሁሌም ያሉ ነገሮች እውነታ ሆነው የሚቀጥሉ ነገሮች እንደዚህ ነው የሚደረጉት ማለት ነው። ቃሉን እንዳ ዊ ድሪንክ እንላለን። ምን ማለት ነው? እንጠጣለን እንላለን። ኦኬ ይሄ ሁለንተና የሁል ጊዜ ተግባራችን ነው ማለታችን ነው። እንጠጣለን። ከዛስ ደግሞ ምን ልንል እንችላለን? እዚህ ላይ እንዳየነው እንጠጣዋለን ካልንስ ወደፊት እቅዳችን እንጠጣዋለን ብለን ምንናገር ከሆነ ሐሳብ እንዳለን ለማሳወቅ ትንቢታዊ ወይ ደግሞ መጭ ጊዜያዊ የሆነ ነገር ለመናገር ደግሞ ለነገ ወይ ደግሞ ለቀጣይ የሚከወን ነገር ከሆነ ደግሞ ይችን መጠቀም ነው። እሺ ዊ ከዛ ይቺ ፊውቸር አመልካች ወይ ደግሞ መጭ ጊዜና አመልካቿ ዊል ናት። ዊል ትሉና እንዳለ ይሄን ድሪንክ ብለው ዊ ዊል ድሪንክ እንጠጣዋለን። እንጠጣዋለን ትላላችሁ ማለት ነው። ዊ ዊል ድሪንክ እንጠጣዋለን እንላለን። መልካም ዊ ድሪንክ እንጠጣለን።
ኦኬ አሁን ደግሞ ምን ቀረን ማለት ነው? ያለፈ ጠጥተናል ለማለት ወይ ደግሞ ጠጥተነዋል ለማለት ምን እንላለን? we drank አሁን እቺ ቀየረች። ልክ ኤት ብለናታላ። ድራንክ የምትለዋ እንደዚህኛው አይደለችም። እቺ ድሪንክ ነች አይደል? ዋናዋ ግን ያለፈ በምትሆን ጊዜ እቺ ኤ እናደርጋታለን ማለት ነው። ድራንክ። ስለዚህ we drank ጠጥተነዋል እንላለን። we drank ጠጥተነዋል እንላለን። ኦኬ አሁን የሆነ ፓተርን ገብቷችኋል ብዬ አስባለሁ። የሆነ ፓተርን ለምሳሌ አሁን ዩ የሚለውን ብንጠቀም ተመሳሳይ ነው። አሁን ለየት የምትላለች። ለየት የምትለዋ ምን መሰላችሁ? ሰርድ ፐርሰን ሲንጉላር እዚህ ጋር ላሳያችሁ። አሁን እዚህ ጋር ሺ ኢት ሂ እና ኢት ከቨርቡ ላይ ማለት ነው። ከነዚህ የምታውቋቸው እዚህ ላይ ከተሰጧችሁ ላይ ኤስ ይጨምራሉ፣ አሊያም ደግሞ ኢኤስ ይጨምራሉ እንደ ሁኔታው ማለት ነው። ስለዚህ መቼ ነው ኤስ የሚጨምሩት? ሁሌም ቢሆን ኤስ ይጨምራሉ። ነገር ግን ኢኤስ የሚጨምሩ መቼ ነው ካላችሁ ሲኤች ቃላችን በሲኤች ካለቀ፣ በሲ ካለቀ፣ በኤስኤች ካለቀ እና በኤስ ካለቀ እንዲሁም በኤክስ ካለቀ ኢኤስ ነው ቨርቡ የሚረባው ማለት ነው። ኢኤስ ነው። በነገራችን ላይ ቴንስ እያዘጋጀው ስለሆነ ሙሉ ኮርስ እያዘጋጀው ስለሆነ እዚያ ላይ በደንብ ትረዱታላችሁ፣ በደንብ ታዩታላችሁ። ግን እችን እንደ ሀሳብ ያዟትና ደጋግማችሁ የሰማችሁት ነገር በኋላ ቶሎ ይገባችኋል። ስለዚህ እሱን እንድትረዱልኝ ነው። ሶ አሁን ለነዚህ ለሺ፣ ለሂ፣ ለኢት በሚሆን ጊዜ እነዚህ እዚህ ላይ ያሉት ማንኛውም ቨርብ ኤስ ወይ ደግሞ ኢኤስ ይጨምራል ማለት ነው። ሶ እነሱን እንመለከታለን። ኦኬ ኦኬ ለምሳሌ አሁን ድሪንክ ያው ተመሳሳይ አረባብ ስለሆነ አሁን ስፒክ ላይ ነን። ስለዚህ ለምሳሌ አሁን ሺ የምትለዋን እንውሰድ። ለምሳሌ ሺ ተብሎ ስፒክስ ነው የሚባለው። ስፒክስ ኤስ ነው የምጨምረው ማለት ነው። ለምን በሲኤችም አላለቀም፣ በሲም አላለቀም፣ በኤስኤችም በኤስም ሆነ በኤክስ አላለቀም እና ኤስ ብቻ ነው። ሺ ስፒክስ ምን ማለት ነው? ትናገራለች። ሺ ስፒክስ ማለት ስፒክ መናገር ነው አይደል? ሺ ስፒክስ ትናገራለች ማለት ነው። አሁን ትናገራለች ወደፊት ማለት ነው። ይሄ አሁን አማርኛ መቻል እንግሊዘኛ መቻል ለህይወታችን ሁሌ የምንጠቀምበት እውነት ነው አይደለ? ይሄ ፕሬዘንት ይባላል። ትናገራለች እንለዋለን። የአማርኛ ልዩነት አለው ወይ ደግሞ የምትናገርናት አይነት ሀሳብ ማለት ነው። በጣም ጥሩ። የምትናገርናት እንደ ቅድ ማለት ነው። ልትናገር ነው ወይ ደግሞ የምትናገርናት ትናገረዋለች ወይ ደግሞ ትናገራለች ወደፊት ብለን ለማሳየት ምን እንላለን? ሺ ዊል ስፒክ። ይች ላይ ዊል ከገባ ይች ስፒክ ሳናረጋትም እንደዚህኛው ማለት ነው። አሁን ቀደም ለምሳሌ እዚህ ላይ ዊ ድሪንክ ብለናላ። ከዛ ዊል ብለን አሁን ድሪንክ ነው የተጠቀምነው። ይሄኛው ሁለቱን ተመሳሳይ ግን ዊል ካለ ግን እዚህ ላይ ዊል ካለ እቺ ስፒክስ መሆን አትችልም። ስፒክ ብቻ ነው የምትሆነው። እዚህ ላይ ስለተጠቀምን አናወርዳትም። ይሄኛውን ቤዝ ፎርሙን ብቻ እንድንጠቀም ስለሚያስገድደን ማለት ነው። ሺ ዊል ስፒክ ማለት ትናገራለች። ምትናገርናት ብዬ ላስተካክለዋል በደንብ ግልጽ እንዲሆንላችሁ። ምትናገርናት ለማለት ይሆንልናል ማለት ነው። አሁን ተናግራለች ለማለት እሺ ተናግራለች ለማለት ደግሞ ያለፈ ሆነ አይደለ? ሺ ስፖክ እንላለን። እቺ ስፒክ የምትለዋ እቺ ሁለቷ ባንድ ላይ ኦ ትሆናለች ማለት ነው። ስለዚህ እዛ ኢ ትሆናለች ስፖክ። ስለዚህ ሺ ስፖክ ተናግራለች። ስለዚህ ሺ ስፖክ እንላለን ማለት ነው። ሶ በዋናነት አሁናዊ ያሉ ነገሮችን የሚመጡ ነገሮችና ያለፉ ነገሮችን መግለጽ ከቻላችሁ 12 ቴንሶች አሉ። እንግዲህ 12 ቴንሶች አሉ። እነሱ እዳው ገብስ ነው። በጣም ቀላል ናቸው። እዚህ ላይ በደንብ
ኮምፎርቴብል ሆናችሁ መረዳት ከቻላችሁ መጻፍ ማለት መናገር ከቻላችሁ እነሱ ቀስ እያላችሁ እቺስ ምንድነው ልዩነቷን እያወቃችሁ ብቻ እየከተታችሁ 12ቱንም ቴንሶች አራቱንም ኮንዲሽናሎች በደንብ ብትስጥስ ብትንትን አድርጋችሁ ማያዝ ትችላላችሁ ማለት ነው። ነገር ግን አሁን እንግሊዘኛ በዋናነት በጣም ውጤታማ መሆን ከፈልጋችሁ ጀማሪ ተማሪዎች ማለት ነው ፎከስ ማድረግ ያለባችሁ ሳብጀክቶችን ወቁ፣ ቨርቦችን ወቁ፣ ኦግዚላሪ ቨርቦችን ወቁ። ኦግዚላሪ የምንላቸው ቨርብ ቱ ዱ፣ ቨርብ ቱ ሃቭ እና ቨርብ ቱ ቢ እንዲሁም ሞዳል ቨርብስ የሚባሉትን ካን፣ ኩድ፣ ሹድ፣ ዊል፣ ውድ ምንላቸው ሜት፣ ሃብቱ፣ ኦቱ የሚሉ ሞዳሎች አሉ። እነዚህ ምንድነው እችላለሁ የሆነ ብዙ ነገሮችን በቃ ባጭሩ ኤቭሪዴይ ዴይ ቱ ዴይ ነገሮችን ለመጠቀም እነዚህ ያስፈልጉናል። በጣም ኮምፕሊኬትድ የሆነ ሳብጀክትን ለማጥናት እንግሊዘኛን ፋር ቢዮንድ በቃ የሆነ ለማጥናት ከፈለጋችሁ ከዛም በኋላ ያለውን ቀጥላችሁ ታጠናላችሁ ማለት ነው። እነዚህ ግን ለመጠየቂያ ይሆናችኋል። ጊዜውን የመጭ ጊዜ የአሁኑ ጊዜ ያለፈ ጊዜ መናገሪያ ይሆናችኋል። እነዚህ እንትኖች ማለት ነው መጠየቂያ ይሆናችኋል፣ ኔጌቲቭ ማድረጊያ ይሆናችኋል፣ ኢቭን መመለሻም ይሆናችኋል። ስለዚህ እነዚህ ላይ ፎከስ አድርጉ። እነዚህ ካላችሁ እዚህ ላይ ምቾት ይሰማችሁና ቀስ እያላችሁ ከበድ ወዳሉ ትሄዳላችሁ ማለት ከቀላል ወደ ከባድ ማለት ነው። ስለዚህ አሁን እዚህ ላይ እንድትመለከት ነው እሺ በሚለው አይተናል። በሚለውም በተመሳይ ነው። አሁን ደግሞ እስኪ ሂ በሚለው እንሰራለን። ሂ በሚለው ምን እንሰራለን? ስሊፕ ሚለውን እንሰራለን ማለት ነው። ኦኬ ስለዚህ ሂ ማለት እሱ ማለት ነው። ስለዚህ እሱ ይተኛል። በቃ ያው ሰው ስለሆነ ይተኛል። የሁል ጊዜም ነገሩ ነው። ይሄ ረጅም ጊዜ የሚያደርገው ስራው ነው። ስለዚህ ሂ ስሊፕስ ሂ ስሊፕስ ነው የሚባለው። እሺ ያው እዚህ ላይ ሺ ተብሎ ምን ተብሏል? ስፒክስ ምትል ተጠቅመናል። ይሄም ሂ ሺ እና ኢት በሚሆን ጊዜ ኤስ እንጨምራለን። እንደ ሁኔታው ደግሞ እንደነገርኳችሁ በኤክስ በሲ በሲኤች በኤስኤች የሚያልቅ ከሆነ ኢኤስ ነው የምንጨምርበት ማለት ነው። አንድ ጨምርላችኋለሁ። በቃ ይሄኛውን እንድታስታውሱት በደንብ አንድ ጨምርላችኋለሁ እዚህ ላይ ስድስተኛ ማለት ነው። ለምሳሌ ፊክስ ሚል ጨምርላችኋለሁ በኤክስ የሚያልቅ ማለት ነው። ይሄ ማስተካከል ችግርን መፍታት ወይም ደግሞ ማስተካከል ማለት ነው። ፊክስ እችን እንጨምራለን ስድስተኛ ማለት ነው። ስለዚህ ሂ ስሊፕስ እሱ ይተኛል ያው የሁል ጊዜ ተግባሩ ነው ማለት ነው። ይሄ ነገር ይተኛል። ሌላኛው ሚተኛ ነው ለማለት ደግሞ ሂ ምን አልኳችሁ? እቺ አጠፋችሁ። ሂ ስሊፕ ሚተኛ ነው። ስለዚህ እዚህ ላይ ምን እናስገባለን? ሂ ዊል ለወደፊት አመልካች ነው። ሂ ዊል ስሊፕ እንላለን ማለት ነው። ይቺ ኤስ አይጨምርባትም እዚህ ዊል ስለማይፈቅድ ማለት ነው። ሌላኛው ተኝቷል። እሱ ተኝቷል። ሂ ስሌፕት ፓስቱ የዚህ ስሌፕት ነው። ሂ ስሌፕት ተኝቷል ስንል ግን አሁን ላይ ያለውን ሳይሆን ቀድሞ ትላንትና ወይ ደግሞ ከትላንት በፊት የሆነ ሰዓት ላይ የሆነ በፊት ተኝቷል የተኛ መሆኑን ኮንፈርም ለማድረግ ለማሳወቅ ማለት ነው። ስለዚህ ሂ ስሌፕት ተኝቷል። ሂ ዊል ስሊፕ ይተኛል። ሂ ስሊፕስ ተኝ ነው እንደማለት ነው። ያው የሚተኛ ፍጡረት ነው እንደማለት ነው። ይሄኛው በፕሬዘንት የምንላቸው ሁሌ የምናደርጋቸው ነገሮች ናቸው። ሂ ዊል እንደዚህ ዊል የምንጠቀማቸው ደግሞ ለወደፊት የሚፈጠሩ ነገሮች ናቸው። ከዛ ግን ፓስት የምንላቸው ፎርም የምንቀይራቸው ግን ምኖች ናቸው? ያለፉ ናቸው ማለት ነው። ይህን ፎከስ ማድረግ ያስፈልገናል። አሁን ወክ የሚለውን እናያለን። ወክ ቀለል ያለች ነች። ለምን አረባቧ እንደነዚህኞቹ ቅርጽ አትቀይርም ለፓስት ሲሆን ማለት ነው።
ለምሳሌ ኢት በሚለው እንወስዳለን። ኢት የሚለው እንወስዳለን። ዘይ በሚለው ፊክስ የሚለውን እናስተካክላለን ማለት ነው። ለምሳሌ ኢት ዎክስ ኢት ዎክስ እንላለን ማለት ነው። ምን ማለት ነው? ይጓዛል ይጓዛል ወይ ደግሞ ትጓዛለች ማለት ነው። ይጓዛል ወይ ደግሞ ትጓዛለች ማለት ነው። ያው ኢት የሚለው ምን እንደሆነ ጾታውን ስለማናውቀው ማለት ነው። ኦኬ ከዛ ትጓዛለች ወይ ደግሞ የምትጓዝ ናት ለማለት ደግሞ ወይ ደግሞ የሚጓዝ ነው ለማለት ኢት ዳሽ ዎክ ኢት ዳሽ ዎክ የምትጓዝ ናት ወይ ደግሞ የሚጓዝ ነው ምን ዊል ኢት ዊል ዎክ የሚጓዝ ነው ለማለት ነው። ጾታውን እናንተ ምረጡ። ስለዚህ የሚጓዝ ነው ወይ ደግሞ የምትጓዝ ናት ለማለት ነው። ከዛ ተጉዛለች ወይ ደግሞ ተጉዟል ለማለት ደግሞ ኢት ዋክድ ኢዲ እንጨምራለን። አብዛኞቹ እንግዲህ በቨርቦች ኢዲ ነው የሚጨምሩ ያለፈ ሲሆን ተጉዟል ወይ ደግሞ ተጉዟል ለማለት የምንጠቀመው ጉዳይ ነው ማለት ነው። ስለዚህ ተጉዟል እንላለን። ኦኬ አሁን ምንድነው የሚቀረን? ፊክስ የምትለዋን ያው ስፔሊንጉ ላይ ለዘይ መጠቀም አልችልም ለካ። ኦኬ ለዘይ እንዳለ ራሱ ስለሚሆን አልችልም። ለሰርድ ፐርሰኖች ነው ለነዚህ ነው ለሰርድ ሲንጉላሮች ነው የምጠቀመው ማለት ነው። ስለዚህ ለማን ለሺ ይለዋለሁ። በቃ ሺ የሚለው እንጠቀም። ለምን ነው የማልጠቀመው? ያው ሰርድ ፐርሰን ሲንጉላር ሲሆን ነው ኤስ የምንጠቀመው ማለት ነው። ለዛ ነው ፎርሙን አይቀይርም። ዘይን የምንጠቀመው ለምሳሌ ዘይ ፊክስ ነው እንጂ የሚባለው ዘይ ፊክስስ አይባልም። ስለዚህ ለዛ ነው ሺ ካልኩ ግን ሺ ፊክስስ በዚህ ላይ ኢኤስ ጨመርኩ ማለት ነው። ምንድነው ታስተካክላለች ማለት ነው። ታስተካክላለች በሚል ጊዜ ሙያዋ ነው ችሎታው አላት ማለት ነው። ከዛ ግን የምታስተካክለው ናት ለማለት ሺ ፊክስ የምታስተካክለው ናት የምታስተካክለው ናት ለማለት ሽዊል ፊክስ የምታስተካክለው ናት ማለት ነው። ከዛ አስተካክለዋለች ለማለት ደግሞ ሺ ፊክስድ እንላለን ማለት ነው። ስለዚህ እነዚህን አረባቦች መልመድ ይኖርባቸዋል። እንግሊዝኛ ይሄን ይመስላል። ከእናንተ የሚጠበቀው መደጋገም ብቻ ነው እንጂ ሲስተሙ ይሄ ነው። በቀላሉ ጀማሪዎች ማወቅ ያለባቸው ነገር ይሄ ነው። ከዛ እነዚህኞቹን ወደ ጥያቄ መቀየር፣ ኔጌቲቭ ማድረግ ምናምን። ለምሳሌ አንዷን እንመልከት። ለምሳሌ ኢት ወርክስ ይላል አይደለ? ኢት ወርክስ ይላል አይደል? ትጓዛለች ወይ ደግሞ ይጓዛል እያለ ነው። አይጓዝም ለማለት በሚፈልግ ኢት ዳዝንት ወክ እንላለን። አይጓዝም ለማለት። ይጓዛል ብለን ለመጠየቅ ደግሞ ዳዝ ኢት ወክ እንላለን። እዚህ ላይ ዳዝ ኢት ወክ ብለን መጠየቅ እንችላለን። ስለዚህ ወደ ጥያቄ መቀየር፣ ወደ ኔጌቲቭ ማድረግ አፍራሽ ማለት ነው። ወይ ደግሞ ሙሉ ስቴትመንት የፖዚቲቭ ስቴትመንት ማድረግ፣ ስትጠየቁ ደግሞ መመለስ። ለምሳሌ እዚህ ላይ አሁን ዳዝ ኢት ወርክ ሲላችሁ የስ ኢት ዳዝ ብላችሁ መመለስ፣ ወይ ደግሞ ኖ ኢት ዳዝ ኖት ብላችሁ መመለስ ማለት ነው። ስለዚህ እያንዳንዱ ነገር መመለሱን እያንዳንዱ ያሉን ማቴሪያሎች አንድ ላይ የሚያስፈልጉን ነገሮች ልክ ንግግር ጀምረን እነዚህ ሁሉ ልንናገር እንችላለን አንዴ ማለት ነው። አንድ የሚያስፈልጓችሁ ነገሮች ሙሉውን ከያዛችሁ ከዛ ሌላ ጊዜ ስትፈልጉ በዚያ መሰረት ነው የሚቀጥለው። ሌላ አዳዲስ ነገር የለውም ቋንቋ። ለዛ ነው ምንማረው እንጂ እያንዳንዱ ነገር መሸምደድ ቢሆን በጣም አድካሚ ነበር የሚሆነው። ግን ቋንቋ ሲስተም አለው እና ሲስተሙ ላይ አንዴ የተወሰነ ስሩበትና ከዛም በኋላ በጣም ቀላል ይሆንላችኋል።
እንግዲህ በቀጣይ ቴንስ እያዘጋጀሁላችሁ ነው። 12ቱም ቴንስ አንዴ አዘጋጅቼ ከጨረስኩ በኋላ በተከታታይ የሚለቅላችሁ ነው የሚሆነው። እስከዛ ግን እንደዚህ በጣም ሄልፕፉል የሆኑ አጋዥ የሆኑ ትምህርቶችን እያስተማርኳችሁ እንቀጥላለን። እየተከታተላችሁ ስለሆነ እየረዳችሁ ስለሆነ ከልብ አመሰግናችኋለሁ። በነገራችን ላይ ያው በውስጥም በቴሌግራም በዋትስአፕ እና በኢሞ ተማሪዎችን በግልና በግሩፕ እያስተማርን ስለሆነ ገብታችሁ መማር የምትፈልጉ ልጆች ቴሌግራም ላይ ዋትስአፕ እና ኢሞ ላይ አናግሩኝ። ስልኬ እዚህ ላይ አለ፣ አሊያም ደግሞ ዲስክሪፕሽን ላይ ወይ ደግሞ ባዮ ላይ ስላለላችሁ በየትኛውም አማራጭ ተጠቅማችሁ አግኙኝ። ሰላማችሁ በያላችሁበት ይብዛ፣ ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።